እግዚአብሔር ማስተር አብነትን ንስሐ እንዲገባ ይፈልጋል። ማስተር አብነት ንስሐ መግባት አለበት። እናት ከአባት በላይ ቅርብ የምትረዳ ሚስጥሬን ተካፋይ ማን እንዳንተ ወንድማችን ማስተር አብነት መታመም ሰምቻለሁና ሁልጊዜ ከጎናችን ነበረ። ከሁላችንም ጎን ከመላው ኢትዮጵያ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው ከጎኑ እንቁም ጋይስ። ማስተር አብነት የክርስቶስ ተከታይ ነው። ስንቶቻችሁ እንደምታውቁ አላቅም። ማስተር አብነት ግን ጴንጤ ነው። የክርስቶስ ኢየሱስ ደቀ መዝሙር ነው። ስለዚህ ደቀ መዝሙር ከሆነ ደግሞ እኔና እናንተ እንደ ደቀ መዝሙር ተልኮ አለን። ስለዚህ ደግነቱ መልካም ስራው ተወርቶ አልቀም። የወጣትነት ህይወቱ ለጌታ ሰጥቶ ለሌሎች ብዙ የሚደክም ነው። ማስተር አብነት አንድ ቀን ኢየሱስ ሲል የሰማችሁ ሰዎች ላኩልኝ ቪዲዮ። የጌታ ኢየሱስን ስም ጠርታ አታውቅም። ጌታ ኢየሱስ ክርስቶስ ህዝብ ሰብስቦ አስተማረና 5000 ሰዎችን ከመመገቡ በፊት አስተምሯል፣ ፈውሷል፣ ታምር አድርጓል። እኛ ግን አንተን ወንጌል ስትሰብክ አላየንም፣ ስታስተምር ወንጌል አላየንም፣ ስትፈውስ አላየንም፣ ስትመግብ አይተናል። የደቀ መዝሙር ስራው ግን መመገብ አይደለም፣ የተጠራንበት መመገብ አይደለም። እኛ ምን መግበው የነፍስ ምግብ ነው እንጂ የሥጋ ምግብ አይደለም። የሥጋ ምግብ ልንመግብ እንችላለን፣ ንፉግ አይደለንም። ነገር ግን ጌታ ኢየሱስ እንዳደረገው መጀመሪያ ወንጌል መመገብ አለብን፣ የዘላለም ሕይወት የሚገኝበትን። ዮሐንስ 6:2 ላይ ስሙኝ፣ በሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ይላል። ከዛ በኋላ ነው የመገበው፣ ያውም በ5 የገብስ እንጀራና 2 ዓሣ አባስቶ አጥረፍርፎ መገበ። ከዚያስ ትላንትና የበሉት ሰዎች በነጋታው ኢየሱስንና ደቀ መዛሙርቱ ፍለጋ ወጡ ይላል። ወንድም አለም ማስተር አብነት የተከተለ ሰው ነው፣ የበላ ሰው ነው የተከተለ። ክርስቶስን ባንተ ውስጥ አላዩ 1.8 ሚሊዮን ህዝብ ይከተላል። ይሄንን ህዝብ ብትጠይቅ ግን የሚያስታውሰው የሰጠኸውን ጤፍ፣ የሰፈርክለትን በቆሎ፣ የሰጠኸውን ዘይት ገንዘብ ነው። ያ ደግሞ አንድ የተጠቅመው አልቋል። የለም ኢየሱስን አልነገርካቸውም። ኢየሱስን እንድሰብክ ነው እዛ ፖዚሽን ላይ ያ እድል የተሰጠ። አለኝ መልስ እኔ ላንተ ወንድም አለም። እንኳን እኔ ነህን ሰጠ፣ እንኳን እኔ ኖርኩልህ፣ መልሱን አግኝቼልሃለሁ። ስማኝ፣ ይሄ ህዝብ የሚከተልህ ስለበላ ስለጠጣ ነው፣ ስለ ኢየሱስ አይደለም። ያውም ይህ ሁሉ ያንተ ወዳጅና አድናቂ ኢየሱስን አያውቅ፣ አልተመሰከርክለትም፣ ስሙን አትጠራም። ዛሬ ተበልቶ ነገ እንደገና የሚራበውን ጊዜያዊ ችግር አስታክሰ ይሆናል፣ ግን ዋናው ተልኮህን እየተወጣህ አልነበረም ወንድም አለም። ያንን እድል ባገኘው ሰው የሚፈልግ የሚከተል የሚያደንቅ እና የሚወድ ካንተ የሆነ ነገር እስከሚያገኝ ድረስ ነው። ስለዚህ እነዚያ ጌታ ኢየሱስን ፍለጋ የመጡ ሰዎች በስተመጨረሻ ጌታ ኢየሱስን አገኙት። በዮሐንስ 6:26 ላይ መምህር ሆይ መቼ መጣ አሉት። ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክቶች ስላያችሁ አይደለም አላቸው። ይሄ ሁሉ ሚሊዮን ህዝብ እየተከተለ ስለበላ ስለጠጣ ነው እንጂ አንተ ታምር አላረክም፣ ኢየሱስ ክርስቶስን አልመሰከርክም። አንደበትህ ውስጥ ኢየሱስ የሚባል ነገር የለም። የሚያሳዝነው ነገር ግን በተሰጠ ሰፊ ድል አለመጠቀምህ ነው። ኢየሱስ የሥጋም የነፍስም ፈውስ ነው። የሕይወታችን ኃላፊ እሱ ነው። እግዚአብሔር በክፉ አይፈትንም። እኛ የክርስቶስ ተከታዮች በዚህ ጊዜያዊ ምድር ላይ ስንኖር እንደ ሰው ያመናል። ካንሰርም ጉንፋንም ለጌታ አንድ ነው። ከሰው የተለየ ነገር አልደረሰብህም። ኢየሱስ ሲል ሰምተን አናቅም። ወንድማችን ማስተር አብነት ለምን ብትሉኝ ከኔ ጋር ኮኔክት አድርገን ነበረ ልናገር። በፌስቡክ ሜሴንጀር አናገረኝ። በነገራችን ላይ ማስተር አብነት ከጀርባው ሰዎች ገንዘብ እየላኩ እሱ አድራሽ ነው። ይሄን እሱም ተናግሯል። ሰዎች ወደሱ ይልካሉ። ታማኝ ነው፣ አድራሽ ነው፣ ታታሪ ነው፣ ህይወቱ ለጌታ የሰጠ ነው። አያግሪ ግን ይሄን ሁሉ ስራ እዛ ስፍራ ያስቀመጠው ጌታ ኢየሱስ ክርስቶስ ይባላል። እናንተ ማስተር አብነትን
የምትወዱ ሰዎች ልንገራችሁ፣ ከወደዳችሁት ከኢየሱስ ጋር ውደዱት። ማስተር አብነት የኢየሱስ ክርስቶስ ተከታይ ነው፣ ጴንጤ ነው። ከዛ ኮንታክት አደረገኝ በመሴንጀር መርዳት ትፈልጊያለሽ ወይ? እንደዚህ መርዳት እኔ ራሴ ጴንጤ መሆኑን ራሱ አላውቅም። ልንገራችሁ ይሄንን ባካችሁ ስሙ። ትፈልጊያለሽ መርዳት ሲለኝ ጴንጤ ነው ሆይ አልኩት። አዎ አለኝ። ታዲያ ለምንድን ነው ከርዳታው ጋር አንዳንድ መጽሐፍ ቅዱስ ብትሰጣቸው ሕይወታቸው ነፍሳቸው ቢድን ከስጋ ቀጥሎ አታብላ ተባልክም እኮ ዋናው ግን ነፍሳቸው ይዳን መጽሐፍ ቅዱስ ስጣቸው ከዛ ጋራ ከሚላክልህ ገንዘብ ቀንሰ እኔ አሁን ገንዘብ ብልክልህ አልኩት። ገንዘብ ብልክልህ ለምሰጠው ሰው መጽሐፍ ቅዱስ ቀንሰ እንድሰጥ መጽሐፍ ቅዱስ እፈልጋለሁ አልኩት። እንደሱ ማድረግ አልችልም አለኝ። ስሙ ባካቸው ለምን አልኩት። ለምን ምረዳቸው ሰዎች ከተለያየ ሃይማኖት ናቸው። እንደገና ደግሞ እርዳ ብለው ገንዘብ የሚልኩልኝ ሰዎች ከተለያየ ሃይማኖት ናቸውና ይሄን ማድረግ አልችልም አለ። ሃሎ ዋናውን ኢየሱስ ክርስቶስን ከፊት አስቀድሞ ብዙዎች በነፍሳቸው እንዲድኑ አላደረገም። የልጅ በኢየሱስ አፍሯል። ሃሎ ነብዩ ሐዋርያው ኩላሊት ሰጣለሁ አልክ እንዴ? ስሙኝ። ኢሳይያስ ሕዝቅያስ በታመመ ጊዜ ኢሳይያስ ተላከ ወደ ሕዝቅያስ ቤት። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እኔ እኮ የተጻፈልን ለዚህ ጊዜ መስሎኝ እንዴ ምን ሆናችሁ ነው የምትተረማመሱት እንዴ? ገለጣ አታረጉም እንዴ? ያለፈ ነገር ነብዩ ኢሳይያስ ሲላክ ትሞታለህ አለው። ትሞታለህ ብሎ ነገረው። ይሄንን አትነግሩም እንዴ? እግዚአብሔር ትሞታለህ ካለ ትሞታለህ በሉና ንገሩትና እንደ ሕዝቅያስ ወደ ግርግዳ ፊቱን አዙሮ ይጸልይና ይፈወስ። የሰው እድሜ ይጨመርለት። ግራ የገባ ነገር እኮ ነው እንዴ! እኛ እኮ ሕመማችንን በጌታ እጅ ነው፣ ፈውሳችንን በክርስቶስ ኢየሱስ እጅ ነው። እኔ አክራሪ ጴንጤ ነኝ። በምንም አልደራደርም፣ አልመቻመች። ይሄ ልጅ ግን በትክክለኛው ነቢያቶች የት ሄዱ? ስሙኝ። ማስተር አብነት አድራሽ ነው። በትጋትና በታማኝነት ህዝብን ያገለግላል። ለዚህ ነው አደጋ ሲደርስ ሰው ሲታመም የተራበ ለማብላት ሁልጊዜ ጥሪ ያደርጋል። ብዙ ደጋጎች የሚያካፍሉ የሚቆረሱ ለድሃው ለተቸገረው ደራሽ የሆኑ ወገኖች በማስተር አብነት አገልግሎት ውስጥ አሉ፣ ስማቸው ያልተጠቀሰ። ስለዚህ ከሁሉ በላይ ግን ወንድሜ የአገልግሎትህ ቀዳሚ መታወቂያ ኢየሱስ ክርስቶስ ሆኖ ሳለ በሚሊዮን የሚቆጠር ተከታይ አንተን እንጂ ኢየሱስን አለማወቁና ስላልመሰከርክላቸው ትልቁ ተልኮህን አልተወጣህም። ይህ አገልግሎት መልካም ነው። አዎ፣ ግን በዜሮን የተባዘው ለምን? በልተው ሄደዋል። የዘላለም ሕይወት ኢየሱስ ክርስቶስ አልተመሰከረላቸውም። ኢየሱስ ክርስቶስን ደግሞ መመስከር ዘር እየመረጥን ሃይማኖት እየመረጥን ቋንቋ እየመረጥን እድሜ እየመረጥን አይደለም። ዓለም ሁሉ በክርስቶስ ኢየሱስ እንዲድን ነው እግዚአብሔር ወደ ዓለም ሂዱ ያለው። እግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ከሰማይ የወረደው እንጀራ ማን ነው? ኢየሱስ ክርስቶስ ይባላል። ይሄንን አልነገራችሁም? ማስተር አብነት ጥያቄ አለ። ጌታ ይጠይቃል። የላኩን መልእክት አድርሳለሁ ይላል። ተድበስብሰን አንቀርም። ስሙኝ፣ ዛሬ እንላለሁ። የተቀበላችሁት እርዳታ ዛሬ ታይቶ ነገ የሚጠፋ ነው፣ ጊዜያዊ ነው። የስጋችሁ መዳን ሳይሆን ዋናው የነፍሳችሁ መዳን ነው። ለነፍሳችሁ መዳን ደግሞ በኢየሱስ ክርስቶስ ማመን ያስፈልጋችኋል። ማስተር አብነት ያልነገራችሁ ትልቅ መልእክት አለ። ምን ብትሉኝ እንድንበት ዘንድ የተሰጠን ስም ከሰማይ የወረደው ኢየሱስ ክርስቶስ ይባላል። የምስራች እኔ ነግራችኋለሁ። ዛሬ መዳን በማንም የለም፣ በኢየሱስ ክርስቶስ ብቻ ነው። ምንድነው ስሙን ያልሰማችሁ ዛሬ እኔ መሰክርላችኋለሁ። የመዳኛው መንገድ እውነተኛ እንጀራ ኢየሱስ ነው፣ ለዘላለም የማያስርብ የማያስጠማ። ምናገረው ወንድሜ ማስተር አብነት ብዙ ሰዎች አግኝተውሃል፣ አድንቀውሃል። እኔም መልካም ስራህን አደንቃለሁ። በተነጋገርነው መሰረት ግን ኢየሱስ ክርስቶስን እየመሰከርክ አይደለም። ለምን? ሰዎች እንዳይሸሹ። እናንተ ዓለም ካጨበጨበችላችሁ፣ ዓለም ጎስጎስ ካለቻችሁ፣ ተከታያችሁ ከበዛ ኢየሱስ ክርስቶስ ተሸፍኗል ማለት ነው። ለምን? ዓለም ያማት መስማት ማትፈልገው ስም ኢየሱስን ነው። በየእምነታችሁ ጸልዩልኝ። እኛ ምናቀው ስትታመሙ የቤተ ክርስቲያን ሽማግሌዎች ዘይት ቀብተው ይጸልዩላችሁ ነው የሚለው።
የታሉ የቤተ ክርስቲያን እረኛ? ማን ነው አንተ እንዴ? እኛ ከጌታ ጋር ጉዳያችንን በጓዳ አንጨርስም እንዴ? አደባባይ ወጣን እንደማንም እንዲያርጉልኝ ጸልዩልኝ እንዲያርጉልኝ ይያዙኝ ልቀቁኝ? ኖ የኔና እናንተን ሕይወት የያዘው ኢየሱስ ክርስቶስ ይባላል። የመዳን ቁልፍ እጅ ላይ ነው። ማስተር አብነት ቶሎ ብለን ንስሐ ግባ። ለምን ስምህን በደበኩበት ይቅርታ አድርግልኝ ጌታ ሆይ፣ አንተን ሳይሆን እኔን ራሴን ታዋቂ ባደረኩበት ሰዎች ይሸሹኛል ብዬ ባልመሰከርኩበት ብለህ ቶሎ ብለህ ንስሐ ግባ። ከዛ በኋላ እንደ ሕዝቅያስ እድሜ ይጨመርልሃል። በተጨመረልህ እድሜ ቃል ግባለት። ምን ከዚህ በኋላ ሁሉ ስራውን አራጊው ፈጣሪው ኢየሱስ ክርስቶስ ነው ብለህ ቅድሚያ ወንጌል ነው መስክረህ ታበላለህ። ሳንመሰክር አናበላ። ለምን ከጌታ ኢየሱስ ክርስቶስ የተማርነው በየምናምናችሁ ጸልዩልኝ። ለማርያም ስለት ይገባልሃል፣ አሁን ለገብርኤል ስለት ይገባልሃል፣ ለሚካኤል ስለት ይገባልሃል። ጸበልና እያሉ ነው ደግሞ። ኧረ ተው አንተ ሰው ረፍ። ቶሎ ብናዳንና ወደ ክርስቶስ ኢየሱስ ተልኮ ተመለስ። ወንጌልን አንሳ። በአደባባይ ለኢንተርቪው በተቀመጥክበት በአዳራሽ በተጠራበት ወንጌልን ይዘታይ። ከዛ በኋላ አይጠሩህም። ልክ ወንጌል ስታነሳ የኢትዮጵያ ሕዝብ ይጠላሃል። ይጥሉና ታዲያ በዓለም ሳላችሁ ይጠሏችኋል የተባሉ እና ልንወደድ ነው እንደ ወንጌል ይዘን አይደለም። ስለዚህ ዱዓ አርጉልኝ ስትል በዱዓ ታምናለህ ማለት ነው። ያላመንከው እንዴት ያድንሃል? ኢየሱስ አንተን ለማዳን አንሶ ነው ዱዓ አድርጉልኝ የምትለው። ይሄ ውርደት ነው ለኛ እንደ ክርስቲያን እንደ ጴንጤ። እኛ ዱዓ አድርጉልን አንልም ነው። በተለያየ ምክንያት ኢየሱስ ክርስቶስ ለማለት ስላልቻልክ ልትናገር ድፍረት ስለሌለ አሁኑኑ ንስሐ ግባ። በአደባባይ ይህንን ተከታዮች ጸልዩልኝ ያልካቸውን እኔ የኢየሱስ ክርስቶስ ነኝ፣ ኢየሱስ ክርስቶስ ያድነኛል፣ አዳኙ ኢየሱስ ክርስቶስ ነው ብለህ ተናገር። ያንን የሆነውን እናያለን። እቺን ካላልክ ግን ውርድ ከራሴ ስለ ክርስቶስ ኢየሱስ መስክርላቸው። አለበለዚያ ትልቁን አደራና ተልኮ አልተወጣህም፣ ስራህም ፍሬ አልባ ይሆናል። ላንተ ያለኝ መልእክት ይሄን። ብዙ ሰዎች አሉ በነገራችሁ ላይ ገንዘባችሁን ይፈልጋሉ፣ ኢየሱስን አይፈልጉ። በጣም የሚያበሳጨኝ ነገር ገንዘብ ላኪልን ስጪን ይላሉ፣ ጥቅም ይፈልጋሉ። ስለ ኢየሱስ ግን መስማት አይፈልጉም። የትም ልሁን የትም ለስጋችን ምቾት አይደለም፣ ላለቀ ልልቅላቂ ዓለም ለስጋዊ ምቾት እኔና እናንተ ይሄን ያህል ጭንቀት። አሜሪካ ወረቀቴ ሊበላሽ ነው፣ ወደ ሀገሬ ልገባን። አገር አለ እኮ እዛ እኮ ወንጌል አለ። ይሄ ሊያሳፍራችሁ ይገባል። ለማንኛውም እምነታችን እየተፈተነ ነው። ለማንኛውም ቃሉን እንኖራለን ወይ እየተፈተንን ነው። ግን ምንናገረው ሌላ እየሆነ ያለው ሌላ ነው። ናተ ሁሉ አገልጋይ ከላይ እስከ ታች አሜሪካ መጥቶ መኖር ይፈልጋል። ሼም በዮሐንስ 17:14 ላይ እኔ ቃልን ሰጥቻቸዋለሁ እኔም ካለም እንዳይደለው ካለም አይደሉምና ዓለም ጠላቸው ይላል። ዓለም ሲጠላ ወንጌል እየሰራህ ነው። አለበለዚያ በዓለም ውስጥ ለመመቻመች ከሆነ ሞቅ ብሎ ለመቀመጥ ከሆነ ኑሮ ክርስቲያን አይደለም፣ አንተ ደቀ መዝሙርም አይደለህም። ይህን ሐሳብ ያነሳውበት እንዳልኳችሁ ሰሞኑን የአሜሪካ መንግስት ኢትዮጵያውያንን ከሀገር እንዲወጡ ለማድረግ ወደ አሜሪካ መግባት በጣም ጥብቅ ስለሆነ ጭንቀትና ውጥረት ነግሷል። የት? ክርስቲያኑ ቤት። የጸሎት አርዕስት ጸልዩ፣ ለሚሰደዱ ጸልዩ፣ በጭንቅላሉ አልጸልይም። ሲጀመር እንደ ቤተ ክርስቲያን የትም ብንሆን የትም ብንኖር ዓላማችን ወንጌል ማድረስ እንጂ ለምድር ህይወት መደላደል አይደለም። የተሻለ ህይወት ለመኖር ወደ አሜሪካ የመጣ አገልጋይ ካለ አገልጋይ አይደለም። አንድ ጊዜ ትልቅ አገልጋይ አንቺም እኮ የተሻለ ኑሮ ለመኖር ነው የመጣሽ ብሎኛል። ጌታን ያገኘሁት አሁን በቅርብ ነው። እንደማንም መጥቻለሁ ለተሻለ ኑሮ ጌታን ሳላቅ። አሁን ግን በእኔ መረዳት በወንጌል መረዳት ለተሻለ ኑሮ አሜሪካ አልመጣም። ይህንን ቃል እገባላችኋለሁ። ባስቀመጠኝ ስፍራ ሆንለታል። ቁንም ጌታ እንዲህ አለ፣ ስሙኝ። በዮሐንስ 14:2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ አለ።
ስፍራ እኮ እየተዘጋጀልን ነው በሰማይ። አሁን በምድር ግን ስራውን ካልሰራን በሰማይ ቤት ሊኖረን አይችልም። እዚህ የምድሩን ስናሟሙ ከርመን በሰማይ የተዘጋጀልን ነገር የለም ወንድም አለ። ስለዚህ አገልጋዮች ዛሬ በውሸት የመጣችሁ አገልጋዮች አሁንም በውሸት ለመመቻመች የምትሞክሩ እግዚአብሔር ሁሉን አይቷልና ያጋልጣችኋል። እግዚአብሔር በእያንዳንዱ በሚሆነው ነገር ለኛ ለትምህርታችን ስለ ማስተር አብነት መታመም ለኛ ላለነው ለሁላችን ጴንጤዎች ትምህርት ነው። እንዴት አክት እንደምናረግ መነሻው ደግሞ ምን እንደሆነ እግዚአብሔር በእኔ አልፎ ተናገረው። ማስተር አብነትን ማንም የማይናገረው ይሄን ከሰማ ማስተር አብነት ያተርፋል። የዛሬ መልእክት ይሄ ነው። ቅዳሜናው ታብላሉታላችሁ። ስለ ማስተር አብነት የተነገረ ሁሉ ጸልዩለት። መፍትሄው ግን ንስሐ ነው። ወንድም ዓለም በጌታ ፊት ብርክክ ብለህ ጌታ ሆይ አጥፍቻለሁ፣ ስምህን ለአንድ ሰው እንኳን አልነገርኩም። በየአደባባዩ ስምህን መንገር ሲገባኝ ኢየሱስ ያድናል ማለት ሲገባኝ እኔ ታዋቂ ሆንኩ ባንተ ሥራ። ከዚህ በኋላ ላለው ቀሪ ዕድሜ ፈውሰኝና ኢየሱስ እላለሁኝ ብለህ በአደባባይ ለተከታዮችህ በአደባባይ ንስሐ ግባ ዱዓ አድርጉልኝ በማለትህ እንም ብላቴና አዶናይን ደግሞ ለወንጌል እንማርከዋለን። ኢየሱስ ክርስቶስ ይጠቀምበታል። ብዙ ትውልድ በሱ ምክንያት ይድናል። ኢየሱስ ጌታ ነው።